ሰላም እንደናችሁ ውድ የቻናል ቤተሰቦች እንደምን ቆያችሁ? ያላችሁበት ሰላማችሁ ይብዛ። ዛሬ አሪፍ ጽድት ያለ አሪፍ ገንዘብ የምትሰሩበት አንድ ፕላትፎርም ይዤላችሁ መጥቻለሁ። የፕላትፎርሙም ስም ምንድነው? ጋቪን ውድ ይባላል። እዛ ላይ ብር በመቆጠብ የተለያዩ ታስኮችን በመስራት ገንዘባችሁ ማሳደግ የምትችሉበት ነው። እንዴት እንደምትመዘገቡ እንዴት ብር እንደምትሰሩ አሳያችኋለሁ። ተከታተሉኝ። እና እዚህኛው ቻናል ቴሌግራም ቻናል ላይም ሆነ ዲስክሪፕሽን ቦክስ ላይም ሊንኩን አስቀምጬላችኋለሁ። ወደ ሊንኩ ስንገባ እንዴት እንደምትመዘገቡ አሳያችኋለሁ። ዲስክሪፕሽን ቦክስ ያለው ሊንክ ስጭኑ ወደዚህ ዌብሳይት ይወስዳችኋል። እዚህ ላይ በፎንም ሆነ በኢሜይል መመዝገብ እንችላለን። እና አሁን በኢሜይል እንደምትመዘገቡ ላሳያችሁ። እዚች ጋር የመጀመሪያው ዳሽ ኢሜይል ናት። አንብባችሁ አስገቡ። እንግዲህ እዚህ ጋር ኢሜይል አለ። ሎግኢን ፓስዋርድ ራሱን ኮንፈርም ታደርጋላችሁ። ሴኩሪቲ ፓስዋርድ ደግሞ ብር ስታወጡ የምትጠቀሙት ፓስዋርድ ናት። ራሱን አሁንም እዚህ ጋር ሴኩሪቲ ፓስዋርዱን ኮንፈርም ታድርጉና እዚች ጋር ኢንቪቴሽን ኮዱ አውቶማቲካሊ ራሱ ይሰጣል። ሊንኩን ስትጭኑ ራሱ ፊል ያደርጋል ማለት ነው ቦታው ላይ። ከዛ በኋላ እዚች ጋር ሬጂስተር የሚለውን ትነጋላችሁ። እኔ ግን ከዚህ በፊት ስለምጠቀም ኦሬዲ ስለተመዘገብኩ ምንድነው የምለው ሎጊን ነው የምለው። ከዛ ምን አደርጋለሁ? እዚች ጋር የራሴን ኢሜል አስገባለሁ። ከዛን የራሴን ፓስዋርድ በዚህ መልኩ ተመዝግባችሁ ወደ ዌብሳይቱ ከገባችሁ በኋላ እዚህ ላይ እንዴት ብር ዲፖዚት እንደምታደርጉ ዊዝድሮዋል ሜተዱና እንዴት ብር መስራት እንደምትችሉ ከዚህ በታች አሳያችኋለሁ። በመጀመሪያ እንዴት ብር ዲፖዚት እንደምታደርጉ ላሳያችሁ። እዚች ጋር ሆም ፔጁ ላይ ሪቻርጅ የሚላለ ሪቻርጅ የሚለው ውስጥ እንገባለን። ከዛን እዚች ጋር ቢፒ 20 ዩኤስዲቲ የሚለው ኔትወርክ እንመርጣለን። እሱን ከመረጥን ምንድነው የምናደርገው? አድሬሱን እዚህ ከታች ኮፒ እናደርጋለን። ከዛ ወደ ክሪፕቶ ዋሌታችን ሄደን ዲፖዚት እናደርጋለን ማለት ነው። እሺ ኮፒ አድርገን እንሂድ። እኔ በባይናንስ ዲፖዚት ለማድረግ ወደ ባይናንስ እገባለሁ። ወደ ባይናንስ ከገባው በኋላ ምንድነው እታች ጋር ከስር ካሉት አሴት ላይ እመጣለሁ። አሴት ጋር ከመጣው በኋላ ሰንድ የሚል ኦፕሽን አለ። እዚች ጋር ሰንድ ኦንቼይን እዚች ጋር ኦንቼይን አለ። ከዛን እዚች ጋር እኔ ከመጀመሪያ ስለምጠቀም እዚህ ጋር ዩኤስዲቲ አለ። ከሌለ ደግሞ እዚህ ሰርጅ ባሩ ላይ ገብታችሁ ዩኤስዲቲ ብላችሁ ትጽፋላችሁ። እኔ ከዚህ በፊት እዚህ ጋር ስለተቀመጠልኝ ራሱን ዩኤስዲቲ ነጋለሁ። ከዛን ኮፒ ያደረኩትን አድሬስ የቢፒ አድሬሱን እዚች ጋር ፔስት አድርግና እዚች ጋር ገብቼ ወደ ቢፒ ቀይራለሁ ማለት ነው። እዚች ጋር ቢኤንቢ ስማርት ቼይን ቢፒ 20 የሚለውን እመርጣለሁ። አድሬስን እዚች ጋር ፔስት አድርጋለሁ። ከዛ ከፕላትፎርሙ ያመጣነው አድሬስ ከዛን እዚች ጋር ማስገባት የፈለግነው ዲፖዚት ማድረግ የፈለግነው አማውንታችን እናስገባለን። እነዚህም ብዬ $10 ልበል። ከዛ በኋላ ምንድነው የምናደርገው? እዚች ጋር ዊዝድሮዋል ከታች ቀስቷ በቀስት ምልክት ያሳየውት በተኗን ስነካ ቀጥታ ወደ ፕላትፎርሙ ዲፖዚት ይሆንልናል ማለት ነው። በዚህ መልኩ ዲፖዚት ካደረጋችሁ በኋላ እንዴት ገንዘብ እንደምትሰሩ ላሳያችሁ። ቀጥሎ ማሳያችሁ እዚች ጋር ሉፕ የሚለው ኦፕሽን ነው። ሉፕ የሚለው ኦፕሽን ውስጥ ከገባችሁ የፈለጋችሁት ገንዘብ ዲፖዚት ታደርጉና ለአንድ ቀን የሆነ ፐርሰንት ከዛ ታገኛላችሁ ማለት ነው። ለምሳሌ እኔ አሁን እዚች ጋር አንድ $10 እዚህ ላይ ባስገባ $10 በአንድ ቀን ውስጥ ስንት ነው የሚሆንልኝ? እዚች ጋር እንደምታዩት 10.3 ነው የሚሆንልኝ። በቀን
3% አገኛለሁ ማለት ነው። ከዚህ በሁለት ቀንስ በሁለት ቀን 0.8 ለምሳሌ $10 አስገብተን ለ10 ቀን ብናስቀምጥ ከ10 ቀን በኋላ ስንት ነው የሚሆነው? $13 ነው የሚሆንልን ማለት ነው ትርፉ ብቻ። ከዛን ከራሳችን ጋር ስንት ነው የሚሆነው? $23። በዚህ መልኩ ታስገባላችሁ። ያው ባላንሱ ስለማይበቃ መግዛት አልቻልኩም፣ ግን በዚህ መልኩ ምንም ሳሰሩ ዲፖዚት አድርጋችሁ እዚህ ላይ ሉፑ ላይ በማስቀመጣችሁ ብቻ ገንዘብ መስራት ትችላላችሁ። ሌላኛው ደግሞ እዚች ጋር ሰውን ኢንቫይት ማድረግ በዚህም ታተርፋላችሁ ማለት ነው። ሰውየው ዲፖዚት ካደረገ በዚህም ገንዘብ መስራት ትችላላችሁ። ሌላኛው ደግሞ እዚች ጋር አክቲቪቲ ዞን የሚላለ እዚህ ውስጥ ገብታችሁ የተለያየ ነገሮች አሉ። እዚች ጋር ላክ ድሮውን አለ። እሱን በማሽከርከር እንግዲህ እኔ ከዚህ በፊት ስለ ተጠቀምኩ አሁን ላይ ቻንስ የለኝም፣ ግን እናንተ ይሄንን ገብታችሁ ማሽከርከር ትችላላችሁ። እሺ ሌላኛው ደግሞ እዚች ጋር ሴቪንግ ቦክስ አለ። ብራችሁን በመቆጠብ ከዛ ከምታገኙት ወለድ በመቆጠባችሁ ብቻ ወለዱን ማትረፍ ትችላላችሁ። ምንድነው የምታደርጉ? እዚህ ጋር እዚህ ላይ ብር ዲፖዚት አድርጋላችሁ። ከዛን በየቀኑ የሆነ ፐርሰንት ይቆጥርላችኋል። ለምሳሌ $100 እዚህ ላይ ባስገባ፣ ያው ለቁጠባ ነው፣ ሴቪንግ ቦክስ ነው አምሎ ለቁጠባ ለማስቀመጥ ብቻ በየቀኑ ምንድነው 0.4 ነው ከዛ ማገኘው ምንም ሳልሰራ እዚህ ላይ በማስገባቴ ብቻ 0.4 በየቀኑ አገኛለሁ ማለት ነው። 0.4% እና በዚህ መልኩም መስራት ትችላላችሁ። የመጨረሻ ስቴፓችን የሰራነው ገንዘብ እንዴት ማውጣት እንችላለን ነው። እዚች ጋር እንደምታዩት ዊዝድሮዋል ኦፕሽን አለ። ዊዝድሮዋል ውስጥ እንገባለን። እንደ ቅድሙ ዲፖዚት እንዳደረግነው ነው። እና ምንድነው የምታደርጉት? ከባይናንስ ሄደን እና ሊንክ አድረሳችን እናመጣለን። ለምሳሌ እንደ በቅድሙ ኔትወርክ ብንገባ እዚች ጋር BEP 20 አለ። በዚሁ ማውጣት ከፈለግ ወደ ባይናንስ እንሄድና ቅድም ሰንድ ነው ያለው፣ አሁን አድ ፋውንድ እንላለን። እዚች ጋር እንደምታዩት አድ ፋውንድ አለ። አድ ፋውንድ እንነጋለን። ከዛን ኦንቼይን ዲፖዚት ከዛን USDT እንመርጣለን። አሁን እዚች ጋር ምንድነው እንደ ቅድሙ አሁንም ስማርት ቼይኑ ጋር ነው BPU ጋር ሄደን የኛ ሊንክ ኮፒ እናደርጋለን። እዚች ጋር እንዳያችሁት የኮፒ ምልክት አለ። እሱ ነግተን ኮፒ እናደርጋለን። ከዛን ወደ ዋሌታችን ወደ ፕላትፎርሙ እንመለሳለን። እዚች ጋር ዋሌት አድሬስ የሚለው ጋር ፔስት እናደርጋለን። ፔስት ካደረግን በኋላ እዚች ጋር አማውንቱን እናስገባለን። ስንት $? ነው ማውጣት የምንፈልገው? አማውንቱን እዚች ጋር እናስገባለን። ከዛ ሴኩሪቲ ፓስዋርዳችን ቅድም ሎግኢን ስንል አሳይቻችኋለሁ እንዴት ክሬት እንደምታደርጉት። ሴኩሪቲ ፓስዋርድ እናስገባለን። ከዛ ኮንፈርም ስንል ራሱ ይልክልናል ማለት ነው። አይቆይም፣ ቢበዛ 1 ደቂቃ ቢቆይ ነው። ስለዚህ በዚህ መልኩ ነው ማውጣት የምትችሉት ማለት ነው። እና በዚህ መልኩ መጠቀም ትችላላችሁ። ስለ ተከታተላችሁኝ አመሰግናለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ደግሞ ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር በማድረግ ቻናላችን ቤተሰብ ይሁኑ። እናመሰግናለን።